السلام عليكم ورحمة الله وبركاته. كبراتنا كبران እህት ወንድሞች እንደምን አላችሁ ደህና ናችሁ ወይ? አቡበከር ይርጋባልሉ ከዲናችሁ ሬዲዮ ባላህ ፍቃድ በቅርቡ እስክንጀምር ድረስ በየመሃሉ አንዳንድ ቁም ነገሮችን እንደምናደርሳችሁ ተስፋ እንደምናደርግ ባወራነው መሰረት አላህ አግሮቶልን በተከታታይ ጉዞ ወደ ደስታ ከተሰኘው መጽሐፍ ላይ ጀነትን በመናብ በሐሳባችን እንደገባንበት አስበን የሚገጥመንን ነገር ደስ የሚለውን ትዕይንት የምናቀርብበት ፕሮግራም ክፍል 1 አሁን እናቀርብላችኋለን። በጌታችን አላህ Subhanahu Wa Ta'ala መልካም ፍቃድ ክፍል 2 3 እያለን እንቀጥላለን። በጣም ደስ የሚል ትዕይንት ነው። የዱንያ ጣጣ ከፉ ደጉንም ሁሉ እንድንረሳ ደግሞም ጌታችንን አብዝተን እንድንገዛ ሞራል የሆነን ዘንድ የመጣጥፍ ወይንም ይሄ ጽሁፍ በጣም ትልቅ አስተዋጽኦ ይኖራል በያስባለሁ። አላህ ሰምተው ከሚጠቀሙት እኛም ባነበብነው ጻፊውም በጻፈው ሁላችንም እንጠቀም ያደርገን። ጀዛኩሙላህ ኸይር። ክፍል 1 እንደሚከተለው ይቀርባል። ኑ ጀነት ውስጥ እንኑር። እስኪ እርምጃ በእርምጃ ጀነትን በአእምሮአችን እንሳለውና እንደገባንበት ቆጥረን እናስበው። ነብዩ ሰለላሁ ዐለይሂ ወሰለም በነገሩን መልኩ በአእምሮአችን እንሳለውና እዚያው እንዳለን ቆጥረን እናስብ። በሁለት ዓለማት ውስጥ እየተመላለስን እንደሆነ አድርገን እናስብ። አንደኛው ወደ ጀነት ስንገባ፣ ሁለተኛው ወደዚህ ዓለም ስንመለስ በሐሳባችን እኔና ኑሮአችንን እንዴት ልናስተካክል እንደምንችል እንመልከት። በሉ ተነሱ ወደ ጀነት እንሂድ። ነብዩ ሰለላሁ ዐለይሂ ወሰለም ስለ እርሱ የተናገሩትን ያደመጥን እዚያው ውስጥ እንዳለን አድርገን እናስብ። አይኑን ይጨፍኑና አንድ ያስቡ። አሁን የት ነው ያለነው? ነብዩ ሰለላሁ ዐለይሂ ወሰለም እንደሚከተለው መናገራቸውን አቢ ሰይድ አልኹድሪ ያነግረውናል። ወደ ጀነት መሻገሪያው ድልድይ ሲራጥ የሚዘረጋው በጀሃነም ወገብ ላይ ነው። ምእመናን በቡድን እየሆኑ ይሻገሩታል። ከነርሱ ውስጥ ልክ እንደ መብረቅ ብልጭታ በቅጽበት የሚሻገራል። ልክ እንደ ንፋስ ሸው ብሎ የሚሻገርም አለ። እንደ አሞራ በሮ የሚያልፍም አለ። እንደ ቆፍጣና ሰው ሮጥ ብሎ የሚያልፍም አለ። ከዚያም አንድ መሻገር የተሳነው ሰው ይመጣል። የሚሄደው እየዳኸ ነው። በዚህ ድልድይ ዙሪያም እየነጠቁ የሚወስዱ ውሾችም አሉ። እርሱ በሲራጥ ላይ ቆሟል። የጀነት በር ከሩቅ ይታየውታል። አሁን ጀነት በር አጠገብ እንገኛለን፣ ግን በሩ ተዘግቷል። ይታዩታል። ሰዎች ወደ በሩ ዞረው ቆመዋል። ከደስታቸው ብዛት የሚቦርቁና የሚፈነጥዙ ሰዎች ይታያሉ። እስኪ እነዚህ በደስታ የሚጦዙትን ሰዎች الله እንዴት እንደገለጻቸው ይመልከቱ። فأما من أوتي كتابه بيمينه فيقول هاؤم اقرءوا كتابيه إني ظننت أني ملاق حسابيه فهو في عيشة راضية في جنة عالية قطوفها دانية كلوا واشربوا هنيئا بما أسلفتم في الأيام الخالية. መጽሐፉን በቀኙ የተሰጠሰውማ ለጓደኞቹ እንኩ መጽሐፌን አንብቡ ይላል። እኔ ምርመራዬን መገናኝ መሆኔን አረጋግጥኩ ተዘጋጀሁም ይላል። እርሱም በተወደደች ኑሮ ውስጥ ይሆናል፣ በከፍተኛይቱ ገነት ውስጥ ፍሬዎቿ ቅርቦች ሆኑ። ባላፋት ቀናት ውስጥ በምድር ዓለም ባስቀደማችሁት ምክንያት ብሉ ጠጡም ይባላሉ። አሁን በጀነት በር አጠገብ ማን ጓደኛ እንደሚሆኑ እዩ። እርስ በርስ የሚዋደዱ ሰዎች ጀነት በር ላይ ለመጀመሪያ ጊዜ ይገናኛሉ። እንዴት ደስ እንደሚል አስቡት። ከምንወደው ሰው ጋር ለዘላለም አብረን ልንኖር ነው። እናቱ፣ አባቱ፣ ልጆቹ፣ ባለቤቱ፣ ጓደኞቹ ከዓመታት መለያየት በኋላ ተገናኙ። በለተ ቂያማ ማንም ይሄንን አስቦ አያውቅም።
መላእክት ይታዩታል። ለመጀመሪያ ጊዜ ያዩዋቸው እኮ ነው። ደስታና ሐሴታቸውን ያዩ ነው። በእርሱ ነው የተደሰቱት። ታላቁ ሊቀ መላእክ ጅብሪል ማን ነው እርሱ? ክንፎቹን ያዩታል። ወዲያና ወዲህ ሲያራግፈው ክንፎቹ ውስጥ እንቁና አልማዝ ሲተን ይታያል። እዚያ ጋር ማን እንደቆመ ይታዩታል። ሰይድና ኢብራሂም፣ ሰይድና ሙሳ፣ ሰይድና ኢሳ፣ እመቤት መርየም፣ እመቤት ኸዲጃ ያቻትና ነቢያችን ሰለላሁ ዐለይሂ ወሰለም ተመለከቷቸው። እኛውና ለመጀመሪያ ጊዜ ይዋቸው በጀነት በር አጠገብ ማንን ማግኘት ይፈልጋሉ? እስኪ ያስቡት። ከማን ጋር ተያይዘው ጀነት መግባት ይፈልጋሉ? ጀነት በር ላይ ከማን ጋር መገናኘት ይወዳሉ? የጀነት በር ደግሞ ግዙፍና ሰፊ ነው። ርዝማኔው ከመካ እስከ ደማስቆ ይደርሳል። ያኔ በሰው የተሞላ ይሆናል። ሰዎች በቡድን ሆነውና እጅ ለእጅ ተያይዘው ይገባሉ። እርሶ በየትኛው የሰዎች ቡድን ውስጥ ነው የሚካተቱት? ከነብዩ ሰለላሁ ዐለይሂ ወሰለምና ከሐዋርያዎቻቸው ራቅ ብሏል ወይስ ቅርብ ኖት? ወይስ ፊት ለፊታቸው? እስኪ ከነሱ ቅርብ እንደሆኑ አድርገው ያስቡት። እርሶ አሁን በመካከላቸው ሆነዋል። እርሶ ለወላጆቹ መልካም ይውላሉ? ወላጆቹን ይጦሩ ይንከባከቡ ነበር እንዴ? ለእስላም ኖረዋል እንዴ? ምድርን አልምተዋል እንዴ? ስራው ሕጋዊ ነበር እንዴ? ግቡ አይሰጡም አይቀበሉም ነበር? እርሱ አሁን ከመላእክተኛው ሰለላሁ ዐለይሂ ወሰለም ቅርብ ሆኗል። እርሱ አሁን በአቡበከርና በዑመር መካከል ኖት። አሁን የጀነት በር አጠገብ ቆሞ እስኪከፈትልዎ ድረስ እየጠበቁ ነው። በሚከተለው መልኩ ፊት ለፊቱ የሚከናወነውን ትዕይንት እየተመለከቱ ነው። በዱንያ ላይ አሳዛኝ ኑሮ ሲገፋ የነበረ ሰው እንዲመጣ ይደረግና ጀነትን አየት አድርጎ እንዲወጣ በማድረግ የዱንያ ህይወት መጥፎ ነበርን? አሳዛኝ ነገር ገጥሞ ያውቃልን? ተብሎ ይጠይቃል። እርሱም እንዲህ ሲል ይመልሳል፣ በጌታዬ እምላለሁ ምንም አይነት መጥፎ ነገር ገጥሞኝ አያውቅም። وسيق الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين እነዚያም ጌታቸውን የፈሩት የተከፋፈሉ ጭፍሮች ሆነው ወደ ገነት ይነዳሉ። በመጧትም ጊዜ ደጃፎቿ የተከፈቱ ሲሆኑ ዘበኞቿም ለነርሱ ሰላም በእናንተ ላይ ይሁን ተውባችሁ ዘውታሪዎች ሆናችሁ ግቧት ባሏቸው ጊዜ ይገቧታል። በዚህ ዓለም እንኳን ክብር ላላቸው እንግዶች የአዳራሽ አቀባበል ሲደረግ አካባቢው በመብራትና በተለያዩ ጌጦች እንደሚንሸባረቅ ይታወቃል። በዚህ አይነት የጀነት አቀባበልስ ምን ሊሆን እንደሚችል ማሰብ ይቻላል። ለመሆኑ ማንስ ነው አቀባበል የሚያደርግልዎ? መላእክት እኮ ናቸው። ይቆዩ፣ ወደ ውስጥ ከመግባቱ በፊት አንድ ነገር ይቀራል። ونزعنا ما في صدورهم من غل إخوانا على سرر متقابلين ባልጋዎቻቸውም ላይ ፊት ለፊት የሚቀጣጩ ወንድማሞች ሆነው በደረቶቻቸው ውስጥ ከቂም ያለውን ሁሉ እናስወግዳለን። ከዛሬ ጀምሮ የደራ ፍቅርና የሞቀ መወደድ ይነገሰ ይሆናል። ጥላቻ አይኖርም። ተንኮል፣ ምቀኝነት፣ ሴራ፣ ሐሜት፣ ሸፍጥ ቦታ አይኖራቸው። ማንም በምላስ ጦር የሚወጋውት አይኖርም። የሚገላምጠው እንኳን የለም። لا يسمعون فيها لغوا ولا تأثيما إلا قيلا سلاما سلاما በውስጧ ውድቅ ንግግርና መወንጀልን አይሰሙም፣ ግን ሰላም መባባልን ይሰማሉ። ምርጥ ኢኽላስ ካሉት ጀነት ይገባሉ። ነገር ግን ከመግቢያ መስፈርቶቹ ጋር ተዋውቁ። የጀነት በር ላይ እኔ ዘንድ 4 ነገሮች አሏችሁ የሚለውን የአላህ አዋጅ ይሰማሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደሚከተለው መናገራቸውን አባ ሰይድና አባ ሁረይራ ዘግበውልናል። ለጀነት የታጨ ሰው ወደ ጀነት ሲገባ
አንድ አዋጅ ነጋሪ እንዲህ ሲል ያውጃል፣ እነሆ ሕያው ትሆናላችሁ፣ ከዚህ በኋላ ዘላለም አትሞቱም። እነሆ ጤነኛም ትሆናላችሁ፣ ካሁን በኋላ ለዘላለም በሽታ አያገኛችሁም። እነሆ የወጣት ዕድሜ ይኖራችኋል፣ ካሁን ወዲያ ሽምግልና አይነካችሁም። እነሆ ጸጋዎችንም ትጎናጸፋላችሁ፣ ምንም አይነት መጥፎ ነገር አይደርስባችሁም። ከዛሬ ጀምሮ በዱንያ ዓለም ሲንገላታ አይኖርን። ሐዘን፣ ጭንቀት፣ በሽታ፣ ድካም እኛ ዘንድ የሚደርስበት ሁኔታ አብቅቶለታል። ለጀነት የታጨ ሰው ሁሉ የ33 ዓመት ወጣት ሆኖ ይኖራል። ሞት የለም፣ ሐዘን የለም። በጀነት ውስጥ የሚያልፈው እያንዳንዱ ደቂቃ ሐሴት የሚዘንብበት ነው። አንዳችም ሐዘን የማያገኘውና እየጨመረ የሚሄድ ደስታ በጀነት ውስጥ ይጠብቀናል።